በወር $55,000 በላይ። ይህንን ቁጥር ዛሬ ላይ ባለው የባንክ ምንዛሬ ስናሰላው ከ6.8 ሚሊዮን ብር በላይ ይሆናል። በየወሩ ይህን ያህል ብር ወደ ኪስህ ቢገባ ህይወትህ ምን ሊመስል እንደሚችል አስበው። ብዙዎቻችን ዩቲዩብን ለሳቅና ለመዝናኛ ብንጠቀመውም ለነዚህ አሁን ለምነግራችሁ ቻናሎች ግን ይሄ መድረክ በየወሩ በሚሊዮን የሚቆጠር ብር የሚታፈስበት የራሳቸው የገንዘብ ማተሚያ ማሽን አድርገውታል። ዛሬ እነዚህ ቻናሎች በየወሩ በእይታ ብቻ ስንት ዶላር እንደሚሰበስቡ ያ ዶላር ወደ ብር ሲቀየር ምን ያህል አስደንጋጭ እንደሚሆንና የትኛው ቻናል የኢትዮጵያን የዩቲዩብ ገበያ በበላይነት እንደሚቆጣጠር አብረን እናያለን። በተለይ መጨረሻ ላይ የምነግራችሁ የሆፕ ኢንተርቴይንመንት ገቢ ለማንኛውም ተመልካች ራስ ምታት ነው የሚሆነው። ወደ ዝርዝር ቁጥሮች ከመግባታችን በፊት አንድ ነገር ልነግራችሁ ፈልጋለሁ። እዚህ ቪዲዮ ውስጥ የምንጠቀመው ገቢ የድርጅት ስፖንሰርሺፕ፣ የቴሌቪዥን ማስታወቂያ ወይም ሌሎች የጎንዮሽ ገቢዎችን በፍጹም አይጨምርም። የምናወራው ዩቲዩብ ለእይታ ብቻ በቪው ብቻ በቀጥታ ወደ ቻናሎቹ ባንክ አካውንት ስለሚያስገባው ንጹህ ዶላር ነው። የገቢው ልዩነት የሚመነጨው ቻናሎቹ በወር ውስጥ ከሚያመነጩት ጠቅላላ የእይታ ብዛት ነው። አንዱ ቻናል በሚሊዮን የሚቆጠር እይታ ሲኖረው ሌላኛው ደግሞ በ10 ሚሊዮኖች የሚቆጠር እይታ ስላለው በመካከላቸው ሰፊ የገንዘብ ልዩነት ይፈጠራል። ከዝቅተኛው እይታና ገቢ ተነስተን ከፍተኛውን የገቢ ጣራ እስከያዘው ቻናል ድረስ ያለውን ቁጥር አንድ በአንድ እንፈትሻለን። በመጀመሪያ ዝርዝራችን ውስጥ አቤል ብርሃኑ። አቤል ባለፉት 30 ቀናት ውስጥ በሚሊዮኖች የሚቆጠሩ እይታ ቢኖረውም ዛሬ ከምንዘረዝራቸው 4 ግዙፍ ቻናሎች መካከል ዝቅተኛውን ገቢ የሚሰበስበው እሱ ነው። በወር የሚያገኘው ገቢ እንደ እይታው ብዛት በወር $8,000 እስከ $10,000 በእይታ ብቻ ሊያገኝ ይችላል። ወደ ብር ሲመነዘር ይህ ማለት በአማካይ ከ1 ሚሊዮን እስከ 1.2 ሚሊዮን ብር ማለት ነው። ልብ በሉ፣ ይሄ ዝቅተኛው ገቢ ነው አሁን ከምንዘረዝራቸው ቻናሎች። ይህ ገንዘብ በየወሩ አንድ ሰው አካውንት ውስጥ ይገባል ማለት በየወሩ አንድ ዘመናዊ መኪና መግዛት ወይም በሁለት ወር ገቢ ብቻ የቤት መስሪያ ቦታ መግዛት ይቻላል ማለት ነው። አቤል ይህን ሁሉ ብር የሚያገኘው ቪዲዮዎችን ሰርቶ በመጫን ብቻ ነው። ነገር ግን ቀጥሎ ወደምናያቸው ቻናሎች ስንሄድ ይሄ 1.2 ሚሊዮን ብር ሳንቲም እስኪመስል ድረስ ቁጥሮች ይጨምራሉ። ወደ ሰይፉ ፋንታሁን ስንመጣ ቁጥሩ በእጥፍ ይጨምራል። ሰይፉ ፋንታሁን ባለፉት 30 ቀናት ብቻ ከ6.5 ሚሊዮን በላይ እይታዎችን ሰብስቧል። ዩቲዩብ ለነዚህ እይታዎች ብቻ በወር በአማካይ $26,000 ሊከፍለው ይችላል። ወደ ብር ሲቀየር ይህ በወቅታዊ ምንዛሬ ሲሰላ ከ3.2 ሚሊዮን ብር በላይ ይሆናል። በየወሩ 3.2 ሚሊዮን ብር አስቡት። ይህ ማለት በአመት ከ38 ሚሊዮን ብር በላይ በእይታ ብቻ ይገባል ማለት ነው። በኢትዮጵያ ውስጥ ይህን ያህል ትርፍ በየወሩ የሚያገኝ ድርጅት ጥቂት ነው። ሰይፉ ይህን ገቢ የሚያገኘው ከቴሌቪዥን ስፖንሰሮች ከሚያገኘው በሚሊዮን የሚቆጠር ብር በተጨማሪ ነው። የዩቲዩብ ገቢው ብቻውን በየወሩ አንድ ሙሉ አፓርትመንት ሊያስገዛው የሚችል አቅም አለው። ግን አሁንም ከእሸቱና ከሆፕ ጋር ሲነጻጸር ይህ ገና መነሻ ነው። ቀጥሎ ወደ ኮሜዲያን እሸቱ መለሰ እናምራ። እሸቱ በእያንዳንዱ ወር የሚያመነጨው እይታ ከሰይፉም ከአቤልም ይበልጣል። ዶንኪ ቲዩብ በወር እስከ 7.3 ሚሊዮን እይታዎችን ያገኛል። ይህ በወር እስከ $29,000 ያስገኝለታል። ወደ ብር ሲመነዘር ይህ ማለት 3.6 ሚሊዮን ብር አካባቢ ነው። በወር 3.6 ሚሊዮን ብር። ይሄ ገንዘብ በአንድ ወር ብቻ ለአንድ ትልቅ ቤተሰብ የእድሜ ልክ መተዳደሪያ ሊሆን የሚችል ሀብት ነው። እሸቱ ይህን ሁሉ ዶላር የሚሰበስበው ህዝቡን የሚያዝናኑና በሚያስተምሩ ቪዲዮዎች ብቻ ነው። የኦንላይን ስራ ይህን ያህል ጉልበት አለው። በአንድ ቻናል ብቻ በወር የ3.6 ሚሊዮን ብር ባለቤት መሆን ህልም ይመስላል። ለእሸቱ ይሄ የየወሩ እውነታ ነው። አሁን ግን የሁሉንም ገቢ አቧራ ወደሚያስመስለው የሆፕ ኢንተርቴይንመንት የእይታ ወይም ቪው ጋጋታ እንለፍ። በመጨረሻም ወደ ገቢው ንጉስ ሆፕ ኢንተርቴይንመንት እንሂድ። ሆፕ በወር ከ10 ሚሊዮን ብር በላይ አንዳንድም እስከ 13 ሚሊዮን እይታዎችን ያገኛል። ይህ በወር በአማካኝ $55,000 ያስገኝለታል። ወደ ብር ሲቀየር ይህ ቁጥር በአንድ ወር ብቻ 6.8 ሚሊዮን ብር ያስቆጥራል። በወር 6.8 ሚሊዮን ብር አስቡ። ይህ ማለት በየቀኑ ከ220,000 ብር በላይ ወደ ሆፕ ካዝና ይገባል ማለት ነው። በዩቲዩብ ቪው ብቻ በአንድ ቀን ብቻ የሰው ልጅ ለአመታት ሰርቶ የማያገኘውን ገንዘብ ሆፕ በየቀኑ ያፍሰዋል። ይሄ ሁሉ ብር የሚመጣው በእይታ ብቻ ነው። ስፖንሰርሺፕ እና የቅጅ መብት ክፍያ ሲደመር ቁጥሩ
ከዚህ በጥፍ ሊበልጥ ይችላል። ሆፕ ኢንተርቴይንመንት የኢትዮጵያ የዩቲዩብ ትልቁ የገንዘብ ግዛት ለመሆን ከዚህ በላይ ማስረጃ አያስፈልግም። እንግዲህ እንዳየነው ዩቲዩብ በእይታ ብቻ በሚሊዮን የሚቆጠር ብር የሚያስገኝ የታሪክ መለወጫ መድረክ ነው። ዛሬ ላይ የኦንላይን ስራ ማለት ለጥቂት ሰዎች ብቻ የተተወ እድል ጉዳይ መሆኑ ቀርቷል። በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች በቤታቸው ተቀምጠው ኢንተርኔትን በመጠቀም ብቻ ህይወታቸውን እየቀየሩ ነው። ኢትዮጵያ ውስጥ ይሄው እውነታ እየታየ ነው። ስራ የለም ብሎ ከመቀመጥ ይልቅ እንደነዚህ አይነት የዲጂታል እድሎችን በመጠቀም የቤተሰብና የሀገር ድጋፍ መሆን የቻሉ ወጣቶች ቁጥር እየጨመረ ነው። የኦንላይን ስራ የሰዎችን ህይወት ከመቀየርም አልፎ ለሀገር ኢኮኖሚ የራሱን ድርሻ እያበረከተ ይገኛል። ዶላር ወደ ሀገር ውስጥ እንዲገባ በማድረግ ረገድ ትልቅ ሚና አላቸው። እድሉ ለሁላችንም ክፍት ነው። የሚያስፈልገው ጥረት፣ ዕውቀት እና ጽናት ብቻ ነው። ዛሬ በእነዚህ ቻናሎች የምናየው ስኬት ነገ በእኛ ላይ ሊደገም ይችላል። እናንተ ይበልጥ ያስገረማችሁ የማንኛቸው ገቢ ነው በወር 6.8 ሚሊዮን ብር በእይታ ብቻ ይገኛል የሚለውን ስትሰሙ ምን ተሰማችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።